አሁን የማሳያችሁ ቦታ በጣም ጠባብ ቤት ላላችሁ 20,000 ሰው በላይ ቪዚት ነው የሚያደርገው። እዚህ ከዚህ ነው የሚጀምረው። አብረን እንሄዳለን፣ አብረን እንገዛለን የሚያስፈልገን ነገሮች። ሃይ እንዴት ናችሁ ወደ ተከታታዮቼ? ለዛሬ ይዤላችሁ የመጣሁት አብረን ወደ ኢኪያ ሞል እንሄዳለን። የሚሄደው ወደዛ ምክንያት የልጆች መጫወቻ አዲስ ተከፍተዋልና እሱን ለማጫወት ነው። ሁለተኛ ምክንያት ደግሞ ለቤት የሚያስፈልገኝ አንዳንድ እቃዎች ለማየት ነውና አብረን እንሄዳለን፣ አብረን እንገዛለን የሚያስፈልገን ነገሮች። አንዳንድ ዋጋዎችም እንዲሁም ማሳያችኋለሁ። እንደምታዩት መግቢያ ነው ይሄ። ከዚህ ነው የሚጀምረው። ይሄ ወደ ላይ ከ11 ወደ ላይ ያለው ይሄ የሚጀምረው መጀመሪያ ፍሎር የኪችን ብቻ እቃ የሚሸጥበት ነው። ኪችን ብቻ እዚህ አለ። ከዚህ እንደምታዩት የምትገዙት የእቃ መያዣ ትወስዱና የምትፈልጉትን እየመረጣችሁ ትሄዳላችሁ። እኔ ግን የልጅ ዋጎን ስላለኝ ቦታ ስላለው በዛ ነው የሚይዘው፣ አልፈልግም። ታይት የበረንዳ አበባዎች የሚያሉበትና እንዲሁም ድስት፣ ማንካ፣ ሁሉንም ነገር ያለበት ነው። እዚህ ይሄ መጀመሪያ መግቢያው ነው። እንደዚህ እያለ ይቀጥላል ወደ ውስጥ። ይሄ እንደምታዩት ፈርስት ፍሎር የኪችን እቃዎች ያሉበት ነው። እንዳለ እንደምታዩት ማንካዎች፣ የተለያዩ አይነት ድስቶች፣ የጣውላ ስራዎች የሆኑት መክተፊያ አይነቶች፣ እንደዚህ እንደምታያቸው የጣውላ ማንካ አይነቶች የሚሸጡበት ነው። እዚህ ታይና ቁጥሩን ይዘን ሂደን እንገዛዋለን ማለት ነው። ይህ የምታዩት የማድረቂያ የኪችን ጨርቆች ነው። ለአራት በ49 ወይ ደግሞ $4 ይሸጣሉ ማለት ናቸው። ይሄ እንደምታዩት ፈርስት ፍሎር ነው ያለነው እስካሁን። ይሄ መብራት የሚሸጥበት ቦታ ነው። መሞከሪያ ነው የምሰራ ያለሁት፣ እየሞከርኩት ነው ያለሁት። ለመግዛት ፈልጊ ማለት ነው ላሳያችሁ። ይህቺን ልገዛት ነው። በጣም ርካሽ ነው፣ $20 እንደዛ ነው የሚደርሰው። ሁሉንም ነገር ያለው ነው። አንዳንድ ቦታ ቁጭ ብዬ ፊልም መስራት ስፈልግ የምጠቀምበት። ይሄ ደግሞ እንደምታዩት አርቲፊሻልና የተለያዩ አይነት አበባዎች የሚሸጡበት ቦታ ነው። እንዲሁም ሻማዎች የሚሸጡበት ነው። እንደምታዩት በጣም ርካሽ ነው። ለ100 በ49 ማለት ለ100 በ$4 ምናምን ማለት ነው። ለ100 ሻማ ማለት ነው። እንደምታዩት ይመስላል። እንደምታዩት እንዳለ ይሄ አርቲፊሻል የሆኑ ነገሮች ነው እዚህ የሚሸጠው እና በጣም ነው የሚያምረው። ያ በጣም ነው ደስ የሚለው፣ በጣም ነው የሚያምረው። ይሄን ከዚህ ወደዚህ የነበረው እንዳለ አርቲፊሻል ሲሆን ከዚህ ጀምሮ ደግሞ ኤክተ ወይ ደግሞ ይሄ ምንድነው የሚባለው ኦሪጂናል ዛፎች ነው። እንደምታዩት ይሄ ዛፎች ነው፣ ትክክል ነው። በጣም ነው የሚያምረው፣ እንዳለ ግሪን ነው። እዚህ ብዙ ሰው መጥቶ እዚህ ነው የሚገዛው። ምክንያቱም ኢኪያ እንደምታውቁት በጣም ርካሽ ነው ከውጩ፣ እዚህ በጣም ይረክሳል እና ለዛ ብዙ ሰው መጥቶ እዚህ ይገበያያል። እንደምታውቁት ለቀን ከ20,000 ሰው በላይ ቪዚት ነው የሚያደርገው እዚህ ቦታ ማለት ነው። በጣም ትልቅ ነው፣ በጣም ሰፊ ነው። የተለያየ አይነት አፕዴኒንጎች የሚሸጥ ቦታዎች አሉት፣ መሸጫ ቦታዎች አሉት። ደግሞ የምታዩት የተለያየ ለሽንት ቤት ይሁን ለተለያየ ነገር የሚሆን ሽታ ያለው የቫኒሊያ የተለያየ አይነት ሽታዎች አሉት ሻማ ነው። ይሄ የምታዩት በጣም የሚያምር ነው። በጣም ደስ ነው የሚለው። እዚህ የመጣሁ እኔ ለአመት የሚሆነኝ እወስዳለሁኝ። ይሄ ደግሞ ስትሮበሪ ሽታ ያለው ይሄ በጣም ኃይለኛ ስለሆነ ሽታው በጣም ብዙ ነው የሚያስቆየው። አንዴ ተጠቅመህ ለ20 ደቂቃ ምናምን ካቆየው እንዳለ ቤቱ ሙሉ ነው የሚሸተው። ሙሉ ቀን አብርተው ከዋልክ ግን ሽታው በጣም ጠንካራ ስለሆነ ያ ለብዙ ጊዜ አንድ ሻማ ለብዙ ጊዜ ነው የምታቆየ። እንደምታዩት 3 ሰዓት ነው የሚለው። አንዱን ሻማ 3 ሰዓት መብራት ይችላል ነው የሚለው። እነዚህ ትናንሾቹ ማለት ነው 3 እስከ 5 ሰዓት ነው የሚቆየው። ሽታው ግን በጣም ነው ደስ የሚለው። እቺን አንድ 6-7 ወር ታስቆየኛለች። ይሄ ደግሞ ቫኒሊያ ነው። ይሄ የተለያየ እንደምታዩት
የሻማ የሚሸጥበት ነው። ይሄ የሻማ ሽታ ያለው ሻማ የሚሸጥበት ነው። ይሄት የተለያየ አይነት ሽታ ያለው እዚህ ቦታ ስትመጡ ለራሱ ሽታው አያንቀሳቅሳችሁም። በጣም ነው ደስ የሚለው። ደስ የሚል ሽታ ነው ያለው ቤቱ። አሁን ያለሁበት የህፃናት የሚሸጡበትና እንዲሁም የምኝታ ቤት የሚሸጥበት ነው። የሚሰሩት እንዴት መሰላችሁ? እንደዚህ አሁን ኪችን ነው ይሄ። የሚያስፈልገው ኪችን ላይ እንደዚህ ኮምፕሊት አድርጎ ምንድነው ያደርጉና ዲዛይን ያደርጉና እናንተ አዲስ ቤት ገቢ ከሆናችሁ ወይ የምትገዙ አዲስ ቤት ከሆናችሁ ልክ እንደምታዩት እያያችሁት ነው። ዲዛይን ልክ እንደዚህ አድርጉልኝ ካላችሁ ከፈለጋችሁ እቃውን ገዝታችሁ ራሳችሁ መቅጠም ትችላላችሁ። ካልሆነ ደግሞ እነሱ ራሳቸው መጥቶ እንደ የቤታችሁን ስፋት ለክቶ መገጣጠም ይችላሉ። ይሄ ደግሞ የአበባ ኤክስትራ ቦታ ካላችሁ ምኝት ኪችናችሁ ላይ ይሄን ይመስላል። አሁን ይሄ መጀመሪያ ያየነው ኪችን ነው። እንዳለ ይሄ ተሳቢ የድስቶች ማስቀመጫ የተለያየ ነገሮች ማስቀመጫ አለው። ይሄ እንደምታዩት ኪችኑ በጣም ትልቅ ነው። ያየት በጣም ነው የሚያምረው። ደግሞ የምታዩት የልጅ ምኝታ ቤት አሁን ይሄ ይመስላል። እስከነ የልጆች ማጫወቻ ማስቀመጫ ነው። ምኝታ ቤት እንዲሁ ማድረግ ከፈለጋችሁ እንደምታዩት በጣም በሚያምር ዲዛይን ተደርጎ ሶፋው ለራሱ በጣም ኮምፎርታብል ነው። ይሄ ይመስላል። በጣም ነው የሚያምረው። መብራት ሳይቀር ሁሉንም ነገር ነው ያላችሁ። እዚህ የምትፈልጉትን ነገር ሁሉንም ነገር ፒክ ማድረግ ትችላላችሁ። አሁን የማሳያችሁ ቦታ በጣም ጠባብ ቤት ላላችሁ ወይ ደግሞ ጠባብ የሆነ ምኝታ ቤታችሁ እንዴት ማሳመር እንደምትችሉ ሳሎኑን ምኝታ ቤቱን ነው ማሳያችሁ። ይሄ እንደምታዩት የተለያየ አይነት ሶፋ ነው ያለው። በጣም ትናንሽ ሶፋዎች ለጠባብ ቤት ወይ ደግሞ ለስቱዲዮ የሚሆን ነው። በጣም አሪፍ ዋጋ ነው ያለው። በተለይ እነዚህ ላይ ያሉት በጣም ሲንግል ሶፋ ናቸው። በጣም ነው የሚያምሩት። እዚህ በብዙ ቢመጡ አዲስ የሚወጡ ለትዳር ናቸው በብዛት የሚመጡ ማለት ነው። ምክንያቱም ዋጋውም ቀለል ያለ ነው፣ ብዙ የሚካበድ አይደለም። አሁን ያለሁበት ቦታ የልጆች መጫወቻ አልጋ፣ የተለያየ ነገር የሚሸጥበት ቦታ ላይ ነው ያለሁት። እንደምታዩት አንድ በአንድ ሁሉንም ነገር አሳያችኋለሁ። በጣም ነው የሚያምረው። ውድም አይደለም፣ በጣም ርካሽ ነው። ደግሞ በጣም ኳሊቲ አለው። ልጆች በጣም ነው የሚወዱት። እዚህ ስመጣ እኔ በጣም ነው ደስ የሚለኝ። እንደምታዩት የልጆች መጫወቻ አለ። እዚህ አልጋ፣ ዳብሌት አልጋ፣ የሁለት አልጋ እዚህ እንዳለ እንደምታዩት። ይሄ ካፕ ነው፣ የልብስ ማስቀመጫ ነው። የልጅ ወንበር፣ እቺ ደግሞ የአልጋ የልብስ መስቂያ የልጆች። ይሄ ደግሞ ልጅ አራስ ልጅ ወይ ትንሽ ልጅ የፓምፐርስ መቀየሪያ ነው። የፓምፐርስ የሚቀይሩበት ሽንት ቤት ላይ የሚገጠም። ይሄ ደግሞ ማስቀመጫ ያለው የልብስ ማስቀመጫ የልጆች ነው። ይዛለ ይሄ እንደምታዩት ወንበሮች የህፃናቶች የሚስሉበት ምናምን እንዲጎጆ ቤቶች መጫወቻ የሚሆን በጣም ነው የሚያምረው። እኔ በጣም ነው ይሄ ቤት ሰፈር ሞዱ ይሄ አካባቢ። ይሄ ደግሞ ከለርፉል የምትወዱ ካላችሁ ያኔ አሁን በጣም ነው እንደዚህ ከለሮች የምወደው። ይሄ የአልጋ ምንጣፍ የመሬት መንጣፍ ነው። መሬት ልጆች ሲጫወቱ የሆነ ነገር እንዳይበርዳቸው የሚነጠፍ ነው። ከለሮች የተለያዩ ነገሮች የሚቀመጥበት ነው። ይሄ አልጋዎች እንዳለ እንደዚህ ጨርቆች፣ የአልጋ ዲና የሚባል ጨርቆች፣ የተለያዩ እቃዎች ነው። በጣም ነው የሚያምረው። በጣም ብዙ ከለርፉል የሆኑ መጫወቻዎች አሉ። ትራሶች፣ አሻንጉሊቶች፣ በጣም የተለያዩ ነገር ነው። ደግሞ በጣም ውድ አይደለም፣ በጣም ርካሽ ነው። ከሚገርማችሁ ከሌላ ቦታ የሚሸጥበት ቦታ እዚህ በጣም ይረክሳል። ሩም ማሳመር ከፈለጋችሁ ደግሞ እንዲያርግታችሁ ማሳመር ትችላላችሁ፣ ዲዛይን ማድረግ። በጣም አመሰግናለሁ ስለተከታተላችሁኝ። መልካም ቀን ይሁንላችሁ።